ሰርፕራይዝ ጀሚላ ከኔ ጋር ባትሆን የእናቴ ምትክ ነች። የእናቴ ስም ያዘች። በጀሚላ ስም ነው የከፈትኩት። ጀሚላ ፈርኒቸር ነው የሚለው። ለሶስት ይሄንንማ ማንም አይመጣኝ። ይሄ ብቻ ቆይ እንዴ የት ነው አንቺ? ለሶስት ምን ሆነ ነው እሷ ማልታት የተለያዩ አረቢያን መጅሊሶች ሲታዘዙም ሰፊ ቦታም ትልቅ ቦታም አለን። የሚሰፋበት ጨርቆች የሚሰፉ አሉን። አረቢያን መጅሊሶች ተመርተው ሲያልቁ ሲመጡ እዚህ ጋር ትልልቅ መደርደሪያዎች ይሰሩና ከላይ እንዳለ ይደረደራል። ተጨማሪ ቦታም ሌላም ክፍል እዛም አለ ማለት ነው። ሶፋችንም እንግዲህ ጥንካሬውን ያመረትነው ሶፋ ማየት ትችላላችሁ። ለሳምፕል ያመረትነው ሶፋ ነው። በጣም ጠንካራና በቦንድ የተሰራ ነው። ከስፖንጅ ብቻ አይደለም የተሰራው፣ ቦንድ ነው። ከላይ ደግሞ ስሱ ስፖንጅ አለ ለመቀመጥ እንዲመች እንዳይቆርቆር ጥንካሬ ቦንድ ነው ማለት ነው። ሶፋው ምን ይመስላል? አልጋችንም አንደኛ አልጋ ነው። ምርታችን በአጠቃላይ አንደኛ ነው። እናንተ በስንፋቱ አስተዋውቃችሁ ትላላችሁ። ጀሚላ ፈርኒቸር፣ ጀሚላ ፈርኒቸር አንደኛ ሁለት። አልጋችንም እንደምታዩት ለአምስት አይነሳም። ይሄ ኃይለኛ ጠንካራ አልጋ ነው። እንደፈለጋችሁ ብዘሉበት። እንግዲህ ይሄ ለመክፈቻ ለእናንተ ለማሳየት ነው። እየተመረተ ነው። ሌሎችም አልጋዎችም ይመጣሉ። ሶፋም አረቢያ መጅልስም እየተመረተ ነው። ብዙ ነገር ሚስቶቼ ወይ ማላችን ጃርቶ ላይ እኮ ወይ ድርቱ ማከበበረደን ሙሽራ መስላችኋል? ልናገባ ነው ድጋሚ ሰይዳችን ምቾቲና አንገላቴ ዋንታን ጀድ ዋንታን ጎደቤ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልሰን መተናል። ይኸው ውድ ቤተሰቦቻችን ሚስቶቼን እንደዚህ ሽር ብትን እያረኩኝ ነው ማለት ነው። ሰርፕራይዝ ማድረጉ ኢማንን ነው፣ ግን እሷም እንዳይደብራት እስኪ ማች ላርጋቸው ብዬ ነው። ሰርፕራይዙም ደግሞ የምታዩት ይሆናል ማለት ነው። አሁን ደግሞ ያለ ነው እዚሁ አዳማ ውስጥ አመዴ አንደኛ ፎቅ ላይ። እስኪ አሳያችሁ ቤቱን። የምትፈልጉት አይነት ልብስ የበዓል ልብስ አለ። አዳማ አመዴ ታደሰ ደበሌ ፎቅ ላይ ነን። የምትፈልጉት አይነት ልብስ አለ። እዚህ ላይ በማስቀምጥላችሁ ስልክ ቁጥር ማዘዝ ትችላላችሁ። ወደ አሜሪካም ሆነ አውሮፓም አረብ ሀገርም የትም ሀገር ላይ ላካል። የምትፈልጉትን አይነት ልብስ አዛችሁ እዚህ ስር በመለጥፍላችሁ ስልክ ቁጥር ታዙና የትም ሀገር ላይ ላክላችኋል። መታችሁ መውሰድ የምትፈልጉ አመዴ ታደሰ ደበሌ ማንኛውም አይነት የበዓል ልብሶችን ምርጥ አዳዲስ ዲዛይኖችን ልካችሁ ጎበዝ ባለሙያ ስፌት ላይና ዲዛይነር አለች ማለት ነው። እንደፈለጋችሁት ይሰራላችኋል፣ ይላክላችኋል። ልብስ ቤቱ ስም ሂንዱ የበዓል ልብስ ቤት ይባላል። ከኢትዮጵያ እስከ ውጭም የትም ሀገር ላይ ላካል። ስልኩን ከስራ አደርግላችኋለሁ። ለበለጠ መረጃ ደግሞ ደውላችሁ የምትፈልጉትን በቴሌግራም በዋትስአፕ ልካችሁ ማዘዝ ትችላላችሁ። እንደዚህ አሳምራችኋለሁ። እስኪ እናንተ ምትላላችሁ? እስቲ እናንተ ከአስር ሬት አድርጉን። እስኪ አላማረብንም? በቃ ባላችን እንዴት ነው አምሮብናል? እስኪ አምሮባችሁ። እኔ እንደውም ላገባ እየመሰለኝ ነው። እንዳልጠፋባችሁ ደግሞ ያው ቀስ ብላችሁ እንደዚህ አስራለሁ። እንደዚህ ያው በቃ ማነቂያም አለ እንዳላመልጣት። ሰርፕራይዙ ምን እንደሆነ ደግሞ እዛ ስንደርስ እነግራችኋለን። ኢማን እንግዲህ ሰርፕራይዝ የምትደረገው አንቺ ነሽ ስትባል ደንግጣለች፣ እያለቀሰች ነበር፣ ናበላቦናለች እና እስከ መጨረሻው ከኛ ጋር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትበልኝ። የትላንቱን ቪዲዮ አይታችኋል። ኢማንን ሰርፕራይዝ ላረጋ ነው ዛሬ። የትላንትናው ቪዲዮ ኢማንና ሀዊን ፈተንኳቸው፣ ቡና ስራ ምናምን አስጀምራቸዋለሁ ብዬ። አሁን ደግሞ አነስተኛ የሆነች ድርጅት እዚህ ጋር ከፍቻለሁ። እዚህ ጋር ይሄ መስሪያ ቦታው ነው፣ መሸጫ ቦታ ደግሞ እዛ ነው። እሱም እንደሆነ አሳያችኋለሁ። ወደ 200 ምናምን ካሬ ላይ ተከራይቼ ግቢውን ስንት አፈር ድንጋይ ምናምን ሲኖ ምናምን አስተካክዬ አስሞልቼ ምናምን ነገር አጣናና ቆርቆሮ ምናምን ገዝቼ እንደ መጋዘን ለመስሪያ ቦታ የሚሆን ጥላ ሙሉ 200 ምናምን ካሬ ላይ ሰርቻለሁ ማለት ነው። ሰርቼ ማሽኖቹን ገዛቼ ሁሉ ነገር አስገብቼበት ስራው ተጀምሯል ማለት ነው። እሱ ምንድነው ፈርኒቸር ቤት ነው። አረቢያን መጅልስና የእንጨት ስራዎች ሁሉንም አልጋ፣ ቁም ሳጥን፣ በሮች ምናምን ነገር ሳይቀሩ እንዲሁም አረቢያን መጅልስ ሶፋ ምናምን ሳይቀሩ ማለት ነው። እንግዲህ ማዘዝ ለምትፈልጉት ይሄ ለእናንተ የሚጠቅማል ብዬ ቪዲዮ ላይ አውርቼ ነበረ። የሚጠቅመው ምንድነው ለእናንተም ጥራት ያለው እቃ ተሰርቶላችሁ በኃይለኛው ጥራት ባለው መልኩ አሰርቼላችሁ የምትወስዱ ይሆናል ማለት ነው። የምትፈልጉ ሰዎች እንዳለ አዛችሁኝ እንትን የምትሉ ነው። ስለዚህ ዛሬ የተሰራውን እቃም የተወሰነ አሳያችኋለሁ እዚህ ውስጥ እየሰራ እንደሆነ። እንደገና ደግሞ ከዚህ የተሰሩት እቃዎች ይሄ የመስሪያ ቦታ ነው ማለት ነው።
ከዚህ እየወጣ ደግሞ ወደ አስፋልት ዳር ላይ ደግሞ ሱቅ አለ እዛ ሱቅ ውስጥ መሸጫ ውስጥ እቃዎች ይሰበሰባል እዛም ያለውን አሳያችኋለሁ እና ኢማንን ሰርፕራይዝ ላደርጋት ነው መጀመሪያ ለእናንተ ምን እንደሆነ ላሳያችሁ ብዬ ነው ማለት ነው ውስጥ ገብቼ አሳያችኋለሁ የማሳያችሁ ይሆናል ከዛ በኋላ ኢማንን ሰርፕራይዝ አደርጋታለሁ ተከተሉኝ ማነው ጉርጉርታን ፈካቱ ወዱበት ወዶች እንጃ ፈካት በላ ወይ ቢሮ ተናጥቀሽ ማለት ጅጅሬ ውድ ቤተሰቦቻችን መተናል እጃቸውን ይዘን ነው ከመኪና ላይ እስኪወርዱ ድረስ አፈነና ያስገባናቸው ምን እንደሆነ አላዩም እንግዲህ ምን እንደሆነ አላዩም ወደ ሰርፕራይዙ ቦታ መተናል ያለው እናንተም አብራችሁን የምትሆናል አስቃም አስይተኔ አስጌተኔ ነው ዳበተን ጠጋበሉና እዚህ ጋር እርሳችሁ ትቆማላችሁ እሺ እንደዚህ ቁጥቆሙልናላችሁ ነው እዚህ ጋር አስቃት ዳበዳ Asikai dapat dah. Asikai dapat dah. Asik Mustafa tagabaru. Aziu baka. Aziu. Baka aziu no kamu tullachu. ተዘጋጁ ተሳከሉ ተዘጋጁ አሁን አይናቸውን ልክ እነሱ ሲለቁ እናንተ ስራችሁን ሰራላችሁ 3 2 1 Surprise!
ምንድነው ምን እንደሆነ እንግዲህ ምን እንዴ መኖሪያ ቤት ቀየርኩኝ እንዴ መኖሪያ ቤቱ መቀሲኑ ፍዳ መኖሪያ ቤት ሳይቀየር ኦኬ ያው ያዙ ሁለታችሁ ወለቱ እጃችሁ ሶስታችሁ እንይዛለን ይሄንን ሪቫኑን ቆርጠን ነው የምንገባው ቆርጠን ሙሬቲን እንሰይና እንግዲህ የምታዩት ይሄ መስሪያ ቦታ ነው ቡና ሰራላችሁ ምናምን ብዬ ፈተንኳችሁ ይሄ ሰርፕራይዝ አድርጋችሁ ነው ይሄኛው እንትን ነው ወደዚህ ቀየርኩኝ ይሄ መሸጫ ቦታ ነው ሱቅ ነው ማምረቻው ደግሞ ድርጅታችን እዛው ነው ያለው ዋናው ማምረቻው እዛ ነው ትልቁ ማሽኖች ያሉበት እቃው የሚመረትበት እዛ ነው ገባሽ አይደለ ገባችሁ እንግዲህ ማንኛውም ሰው ትልቅ ድርጅትም ከፈተ ትንሽም ከፈተ ምንም ሱቅም ከፈተ ምንም ነገር ሲከፍት የሆነ ሪቫን ተቆርጦ ምናምን ነገር ነው ይገባው አይደለ የሆነ የታገር ባል እንደሆነ አላውቅም እኛም እንግዲህ ቆርጠን ለሶስት ቀን ለሶስት ይሄንንማ ማንም አይመጣኝ ይሄ ብቻ ቆይ እንዴ የት ነው እንዴ አንቺ ለሶስት ቀን ምን ሆነ ነው እሷ ማልታት ማልታት ተከምርተ አና ተፋቱ እንዴ እኔ ብቻ መቆርጥ አለብኝ ምን ነኝ እኔ እኮ ነው ቤቱ ኢማ ሰርፕራይዝ እኮ ተደረገው እሷ ነች ሰርፕራይዝ እኮ ተደረገው እሷ ነች እና ተበቃኔ ምን አሸኮለሽ ማል ሲሙ ደስ ይዳር ከሰርፕራይዝ ተው ጎብቸር ብጥስ አድርጌ ገባሁት በጥስ ያርጉሽ እንዳለሽ ተበጥሰሻል መጀመሪያ ነው ታከሚቱ ታዋት በቃ ሳይድ ገበዳ አይደል የበጠሰችው ሰርፕራይዝ አናድርሻል ልጅቷን ለሶስት ነው የምቆርጠው አንድ ላይ እኔ ብቻ የምቆርጠው እንዴ ነመሰዲ ሳይድ ሌላ ገመድ ይታሰርልኝ ይታሰርልሽ ገመድ አዎ እኔ መበጠስ ፈልጋለሁ አንቺ ልበጥሽ ነው መበጠስ ፈልጋለሽ እኔ መበጠስ ፈልጋለሁ ኑ አሁን እንግዲህ ግቡና አይ ዲስ በቃ አንዴ ተቆርጧል ዋናው ቢስሚላህ ብለን እንገባለን ገብተን እንገባለን ቢስሚላህ ረህማን ረሂም ኑ ወረዝ ምን ሆነሽ ነው አዊ አብዲ ሆነች እዚህ ጋር መስታወት ታይ ድሮን ላላቶ ገባት ደግሞ እንዴ ላላስ ብረሌ መስታወት አለ ፍላሉ ደንዳ ሶፋችንም እንግዲህ ጥንካሬውን ያመረትነው ሶፋ ማየት ትችላላችሁ ለሳምፕል ያመረትነው ሶፋ ነው በጣም ጠንካራና በቦንድድ የተሰራ ነው ከስፖንጅ ብቻ አይደለም የተሰራው ቦንድድ ነው ከላይ ደግሞ ስሱ ስፖንጅ አለ ለመቀመጥ እንዲመች እንደቆርቆር ጥንካሬ ቦንድ ነው ማለት ነው ሶፋው ምን ይመስላል አልጋችንም አንደኛ አልጋ ነው ምርታችን በአጠቃላይ አንደኛ ነው እናንተ በስንፋቱ አስተዋውቃችሁ ትላላችሁ ለዩ አረቢያን መጅሊስ ሲታዘዙም ሰፊ ቦታም ትልቅ ቦታም አለን የሚሰፋበት ጨርቆችም ይሰፋሉ አረቢያን መጅሊሶች ተመርተው ሲያልቁ ሲመጡ እዚህ ጋር ትልልቅ መደርደሪያዎች ይሰሩና ከላይ እንዳለ ይደረደራል ተጨማሪ ቦታም ሌላም ክፍል እዛም አለ ማለት ነው አልጋችን እንደምታዩት ለአምስት አይነሳም ይሄ ኃይለኛ ጠንካራ አልጋ ነው እንደፈለጋችሁ ብዘሉበት እንግዲህ ይሄ ለመክፈቻ ለእናንተ ለማሳየት ነው እየተመረተ ነው ሌሎችም አልጋዎችም ይመጣሉ ሶፋም አረቢያን መጅሊስም እየተመረተ ነው ብዙ ነገር ጀሚላ 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 አንደኛ ሁለተኛ እንግዲህ ውድ ቤተሰቦቻችን ጀሚላ ፈርኒቸር ቤቱ የተከፈተው ኢማንና ሀዊ ሰርፕራይዝ ቢደረጉም ለነሱ ስራ መክፈቻ ቢሆንም የተከፈተው በልጄ በመጀመሪያ ልጄ ስም እንዲሁም የእናቴ ስም በጀሚላ ነው ጀሙዬ አጠገቤን ባትኖር
በስሟ ነው የከፈትኩት ማለት ነው። ቀጣዩ ነገር ደግሞ ሲከፈት በአቲካ ይከፈታል። ሱመያ ብትኖር ደግሞ ያው አንድ ላይ የበለጠ ያምር ነበረ። ጭራሽ እሷ ሌላ ጉዳይ ውስጥ ገብታለች የለችም ማለት ነው። እንግዲህ ጀሚላ ከኔ ጋር ባትሆን የእናቴ ምትክ ነች። የእናቴ ስም ያዘች። በጀሚላ ስም ነው የከፈትኩት። ጀሚላ ፈርኒቸር ነው የሚለው። በኦሮምኛ ደግሞ መነ ፈርኒቸር ጀሚላቲ አንደኛ ነው። የምንሰራቸው ምርቶች እንግዲህ ማንኛውንም ምርቶች ተመልካቾቻችን እንደሚወዱንም እንደ ስማችንም ጥራት ያለው ስራ ነው የምንሰራው። የማይረባ ስራ ለሰው አንሰራም። ውድ የሆነ ቦታ ላይ የሚሸጡትን እቃዎችን የምናመርተው አምራቾቻችን ጎበዞች ናቸው። ልጆቻችን ባለሙያዎቹ በደንብ ረጅም ጊዜ ተፈልገው የተገኙ ባለሙያዎች ናቸው ማለት ነው። የምናመርታቸው ምርቶች አልጋ፣ ቁም ሳጥን፣ በሮች፣ ክችን ካቢኔት፣ የቤት ውስጥ ቁም ሳጥን፣ ማንኛውንም የእንጨት ስራ የፈርኒቸር እንዲሁም ደግሞ አረቢያን መጅልስ ሶፋ ሁሉ ነገር ያጠቃለለ ነው። ፈርኒቸርና አረቢያን መጅልስ አንድ ላይ የተያዘ ነው። የትም ሀገር ላይ እንግዲህ እዚህ አዳማ ውስጥ ላላችሁ በነፃ እናደርስላችኋለን ማለት ነው። ለመጀመሪያ ጊዜ ደግሞ ቀድሞ ለሚመጡት 5 ሰዎች ምንም አይነት ትርፍ ሳልፈልግ በሰራውበት ባወጣውበት በዋናው የምሸጥላቸው ማለት ነው። አዳማ ውስጥ ለሆኑ በነፃ ነው። ሌላ ሀገር ለሆኑ ደግሞ ያው ትራንስፖርት ራሳቸው ከፍለው እናደርስላቸዋለን። ግን የምንሰራቸው እቃዎች ዝም ብሎ ለወሬ ለጉራ ምናምን ነገር ሳይሆን ጥራት ያለው ምርት ሰርተን የምናስረክብ ይሆናል። ማንኛውም ሰው ማዘዝ የምትፈልጉ ሰዎች አረቢያን መጅልስ ሆነ አልጋ፣ ቁም ሳጥን፣ ክችን ካቢኔት ማንኛውንም የፈርኒቸር ቤት እቃዎች የምትፈልጉ ሰዎች በዚህ ስር በማስቀምጥላችሁ ስልክ ትደውሉና ማዘዝ ትችላላችሁ። ጥራት ያለውና አሪፍ እቃ እንትን እንላለን ማለት ነው። አሁን ኬካችንን ቆርሰን ከጓደኞቻችን ጋር እዚህ ጋር የምታዩቸው በብዛት ዩቲዩበሮች ናቸው። ከነሱ ጋር ሁሉም ዩቲዩበር እንዳለ ከ100 ሺህ ምናምን በላይ ያላቸው ናቸው። 100 ሺህ ሰብስክራይበርስ ምናምን ያላቸው የተወሰኑ ልጆች የሚቀሩ አሉ። ግማሾች ለተለያየ ጉዳይ ሌላ ቦታ ይሄዳሉ። እኚህ ብቻ አይደሉም እና አሁን መክፈቻ ነው። ውስጡ ያለው እቃ ለማሳየት የተወሰነች ነች። ያልወጣ ደግሞ አለ ማምረቻ ቦታ ላይ። ቦታው መጀመሪያ ላይ ተወጥቷል። እዛም ተሰርቶ አልቆ ያልወጣ እቃ አለ፣ ገና የሚመጣ እቃ አለ። እናንተም ስታዙ እያንዳንዱን እቃ ቪዲዮ እየቀረስኩኝ የማሳያችሁ ይሆናል ማለት ነው። የምሰራቸው ምርቶች ምንም ጥራት ከሌላቸውና ምንም አይነት ኳሊቲ ከሌለው ካልወደዳችሁት ይመለሳል እዚህ ብራችሁን ተመልሶ ማለት ነው። ማንኛውም ሰዎች ማዘዝ ትችላላችሁ። እዚህ ስር በምታገኙ ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። በዋትስአፕ በኢሞ በማንኛውም ስልክ ማለት ነው 0909762796 እና በምታገኙት በ73 ቤቱ 097373 በሚለው ስልክ በሁለቱም ማዘዝ ትችላላችሁ ማለት ነው። እኔ ነው የማናገራችሁ፣ እኔ ነው የማሰራላችሁ። አሁን ኬካችንን ቆርሰን እናንተም እዚህ ያደረሳችሁን እናንተ ናችሁ። ያው ዩቲዩበር እስከሆንን ድረስ ሁሉ ነገር መንገዛውንም ከዚህ በፊትም ተናግሬያለሁ። ምን ከፍተውንም ነገር ከዩቲዩብ በምናገኘው ገበያችን ስለሆነ እዚህ ያደረሳችሁ እናንተ ናችሁ። ቤተሰቦቼንም ከልብ አመሰግናችኋለሁ፣ ወዳችኋለሁ፣ አክብራችኋለሁ። ክበሩልኝ፣ ረጅም እድሜ። እናመሰግናለን ሁላችሁም። እስኪ ምን ትላላችሁ? በጣም ደስ ይላል። እቃው በጣም ቆንጆ ነው። ይሄ ኳሊቲ አለው ማለት ነው። እውነት ነው የምናገረው። ከብዛቱ ጥራቱ ዋናው ጥራት ነው። በጣም ቆንጆ ስል ነው። እናንተም ዋናው ትገደካናል። ብራቮ። ምን ተሰምቶሻል? በጣም ነው ደስ ያለኝ። እኔ ይሄንን አልጠበቅኩም ነበር። በጣም ከምናገረው በላይ ነው ደስ ያለኝ። እንኳን ደስ ያላችሁላችሁ። እስኪ እሱ ጋርስ የምትናገሩ ነገር አለ? በእውነት እቃውን ሁሉንም ዞር ብዬ አይቼዋለሁና በጣም ጥራት ያለው እቃ ነው፣ ኳሊቲ ያለው ነውና መልካም የስራ ዘመን ይሁንላችሁ። ሌላ ቅርንጫፍን ለመክፈት ያብቃችሁ ነው። እናመሰግናለን። እንግዲህ ከተወደደ ጥራታችን እቃችን ከወደዳችሁት እንዳለችው የተለያየ ሀገር ላይ ቅርንጫፉን እንከፍታለን ኢንሻአላህ አይደል ይባለው። ቢስሚላህ ብለን እንጀምራለን። የተለያየ ቦታ ላይ ቅርንጫፉን እንከፍታለን ማለት ነው። ለእናንተ የሚጠቅማል ሰርፕራይዙ ብያችሁ የነበረው ምንድነው? ሌላም ቦታ መግዛት ትችላላችሁ፣ ግን እኔ የምሰራላችሁ ደግሞ ያው ዩቲዩብ ላይ እንደምታውቁኝ፣ እንደምታከብሩኝ፣ እንደምትወዱኝ ኳሊቲ ያለውና ጥራት ያለው እቃ ነው የምሰራላችሁ። የሚጠቅማችሁና የምታመሰግኑኝ ነው የምሰራላችሁ። ኬካችንን ቆርሰን አንድ ላይ ከዩቲዩብ ከተመልካቾቻችን ጋር ከሰብስክራይበሮች እናንተ ቤተሰቦቻችን ናችሁ። ለእናንተ ምነው ማን ነው ደስ ብሎናል። አንቺስ? እኔ በጣም ደስ ብሎኛል። ቃላት እንዳጥሮኛል ማለት ነው። መናገር አልቻልኩም። አንቺማ ሪባኑን ብቻ ሲቆርጠሽ ገባሽ። ለማንኛውም በቃ ኬካችንን ቆርሰን እንትን እንላለን። ውድ ቤተሰቦቻችን የኬክ ፕሮግራማችን ነው። ኬካችንን ልንቆርጥ ነው። አማ ኬክ ተንጠራሩ። 3 ለተ ቢስሚላሂር ረህማኒር ረሂም ይደገሙ።
ጀሚላ ፈርኒቸር ጥራትና ውበት ጥንካሬ አንደኛ። እንግዲህ እንደምታዩት በጣም ነው የሚያምረው። እኔ እንጃ ቃላት አጥሮኛል። እስኪ ጥንካሬ በቃ ምቾት ምናምን በቃ እኔ እንጃ ምቾት እያንገላታኝ ነው እኔ ዘንድሮ ማለት ነው። ዋው ሶፋው እንኳን እናንተ እዚህ ጋር ያላችሁ 5 ፍሬ ሰው አይደለም 20 ሰው በቀን ቢቀመጥበት ከቦታው ንቅንቅ የሚል አይደለም። ጥንካሬ ያለው ሶፋ ነው። አንደኛው ቦንድ ነው ደግሞ ይሄ ከኋላ ተለቅ ብትሉት ቀስ ብላችሁ ተቀመጡ። ሶፋ እንዳጎዱብኛ ያው ጠንካራም ቢሆን ትንሽ ጠንካራ ነው። እንደዛ ነው አለ ነገር የለም። ጠንካራ ነው ሶፋ ጠንካራ ነው። እንደዛ ነው ሌላ ነገር የለም። የታየሽ የሰይዶ ጥንካሬ አይተዋለች እኮ መቼ ስለ ሶፋ ነው እንጂ ስለ ሶፋ አይደለም። ሚስቷ ነበረች። ምን ሶፋ ብቻ አልጋ ራሱ 10 አባወራ በየቀኑ አመቱን ሙሉ ቢዘልበት እንኳን ንቅንቅ የማይል አልጋ ነው ማለት ነው። 10 አባወራ ምን ይሰራሉ? ይዘልላል። ይዘሉበታል ላይ ይዘሉበታል። በጣም ያው ዝልል ይዘሉበታል። ማታ ነው ጠዋት የሚዘሉ? ማታ ነው እየዘለሉ የሚያድሩት። ማታ እንደሚዘለለው ቀን ነው እንደሚዘለለው። ጠዋት ደግሞ ምን አለ ነው የሚዘለለው? ማታ እየዘለሉበት ነው የሚያድሩት። 10 አባወራ ይዘልላል። የማወራለ እንዴ? አይ ብቻው ካይነሙ የሚያራት ለግብቼ ያልጋ ቁም ሳጥን ውስጥ ብቲ አረቢያ መጅሊስ ውስጥ ብቲ ሁሉም የጀሚላ ፈርኒቸር ምርቶች አንደኛ